ዝናብ ፍለጋ መተን ማለት ነው። እዚህ ጋር ከዛ መግሪብ አዛን አለብን። ከዛ በኋላ እዚህ ጋር ሰገድን ማለት ነው። እንደምታዩት ተራራና ተራራ መካከል ነው ያለ ነው እንደምታዩት ማለት ነው። እዚህ ጋር ማለት እንግዲህ ዝናብ ዘነበ ማለት የመኪናችን እዚህ ጋር ቆማለች። እንደምታዩት እዚህ ጋር እንግዲህ ጀበል መካከል መቆም ነው። ወላሂ በጣም የሚያስፈራው። ሁላችንም ሴቶች ነን እንግዲህ ከሹፌር እስከ እነ ሹፌር ድረስ ሴቶች ነን ማለት ነውና ሀቂቃ ወላሂ ያስፈራል። ኦ ማይ ጋድ ግን አንዳንድ ጊዜ ሙስሊም ስትሆኑ አትፈሩ። ለዛ ነው ሀባይ ቢፊላ ይሄንን ይመስላል እንግዲህ ዝናብ ፍለጋ መተን ነው። ወዲ አልወዲ ለምን ይመስላል ሀባይ ቢፊላ እንግዲህ ልንሄድ ነው። ሰላታችንን ሰገድን መግሪብን ያው አልፎናል። ቢሆንም ደግሞ ፈርተናል ምናምን እና እንደዛ ነው። ኢንሻአላህ መንገዳችን እንግዲህ ልንሄድ ነው። ዝናብ ከዘነበ ብለን በጣም ፈርተናል። ይሁን እንደምታዩት ማለት ነው። አያችሁት? ደመና በጣም ኃይለኛ ደመና ነው። እዚህ ጋር ነው እንግዲህ ዝናብ ከዘነበ እዚህ ቦታ ላይ ነው መንገዱ የሚዘጋጋው። ትንሽ መኪና እኛ ደግሞ ትንሽ ነው መኪናችን እንደምታዩት ይችላል። ስለዚህ እንደዚህ አይነት መኪናዎች ናቸው ብዙ ጊዜ የሚያርጉት ማለት ነው። መንገድ ላይ የሚቀልጡት እንደነዚህ አይነት መኪናዎች ናቸው አሳ የሚሆኑት ማለት ነው። ስለዚህ ቶሎ ለመውጣት ብለን ማለት ነው እንግዲህ ልንሮጥ ነው ወደ ቤታችን በጣም ሩቅ ነው። አሁን ያለነው ወላሂ የት እንደሆነ በነግራችሁ ተውት፣ ማንም አይደርስልንም። ለማንኛውም እንግዲህ ጉዞ ወደ ቤታችን ማለት ነው። እንደምታዩት ይሄንን ይመስላል።